አይደለም እኔን ወጥቶ ለመከራከር ይቅርና እኔ እነሱን ወጥቼ ለመዝቀጥ ይልቅ ለእኔ እየሰደበኝ ሰዎችን ወጥተው ሲከራከሩ ያየሁበት ጊዜ እዛን ጊዜ ነው እኔ ሌላ ሰው መቀየር። እዚህ የተተረማመሰ ህይወት የሶሻል ሚዲያ ማህበረሰብ ያለው በተለይ ሀበሻ ላይ በጭራሽ እንዲገቡ አልፈልግም። ነቨር ኢቨር። በቃ እኛ ምቀኛ ነን። እኛ ሰው ሲያልፍለት አንወድም። እኛ እንደዛ ነን። በቃ ጥሩ ደረጃ ላይ አንድ ሰው ደርሶ ካየ ነው የግድ በድሮ ህይወቱ የግድ መጣል ነው የምንወደው የምንፈልገው። ሰው ተማሩ። እሺ እሺን ትንሽ ነገር ቀብ አድርጓቸዋትና ተማሯት። ያቀናል። ከዚህ በላይ ወሬ የማያስፈልግም። እሺ ኮሜንታተሮች እንዴት ናችሁ? ምን እንማር? ሳትማሪ ለማካሄድ ነገባ ጌም ከነገ ጀምሮ ጀምራለሁ። ከነገ ጀምራለሁ እየገመትኩ ነው፣ ግን ብዙ አይደለም። ግን ከነገ ጀምራለሁ እያልኩኝ ነው። ግን አንድ ሰውዬ ደግሞ አለ የጃጀ ሽማግሌ ከየቤት ጠላት የነበረ ከዛ በኋላ ደግሞ ወደ እኔ ተመልሷል። አሁን እንትን አታርጉት። ኮሜንት ላይ ሄዳችሁ አጻፉ። በተለይ የኔ ፋሚሊ የነሱን ቤት ኮሜንት ላይ ሄዳችሁ ምንም መልስ አትስጡ። በቃ እንደኔ ሆኖ እኔ አሁን በየኮሜንቱ አታገኙኝም እኮ ነበር ይበር በየኮሜንቱ እየሄድኩኝ አልጽፍም በጭራሽ። ሼር ካረጉልኝ ያለው አልፈዋለሁ። መልስለት ነገር ከፈለኩኝ ደግሞ የዛን ጊዜ ጽፌ አስቀምጠዋለሁ። በምገባበት ሰዓት መልስበታለሁ። እና ከነሱ ጋር ገብታችሁ አትመላለሱ ፕሊስ። እሺ እና አዳዲስ ፋሚሊ ያየው ነው ስታር ሚል እንትን የሚባል ይሄ እሺ እንትን እሺ ስናይፍ ኢሞጂ አርጎ እሺ ስታር ላላላላ ላላና ከለና ለያይና ተውቀዓተኒ ከዛ ደግሞ ሀበሻ የሰው ህይወት ላይ መቆማቁመት እኔ አሁን እገባለሁ። እኔ ካልገባም አንተ እኔ የሚገርመኝ ነገር እኮ እና አሁን የሰው ህይወት ላይ አልገባም በጭራሽ። በዚህ በመጣ ጀና ቢመጣ ነገር አልናገርም። ወጥቼ ነኝ በዚህ ሶሻል ሚዲያ ላይ ነበር ስለማይመለከት አቀባቸው እና አለ ባሁን አለው በድረጃ የዛን ጊዜ እንደዚህ በኖርኩኝና ብዙ ነገር በተማርኩኝ። ከኔ ተማሩ። ጥሩ የምትመኝ የኔን አይነት እድል ላይ ሰጣችሁ እመኛለሁ። ጸሎቴ ነው። ምን እንደምርቃትም ነው። ይገባችሁ? ከእንደዚህ አይነት ፈተና የወጣችሁ ፈጣሪ ሁሉ ጊዜ ለበጎ ፈጣሪ ያደርገውን ነገር አይሳሳትም። ግን አንዳንድ ጊዜ የኔን ፈተና አረኑ ኦኬ ላይክ በትንሽ አመት ጥሩ ደረጃ ላይ የደረስኩ ሰው ነኝ። በትንሽ አመት መጥፎ ደረጃ ላይ የሚያደረስኩ ሰው ነኝ። በትንሽ አመታት ብዙ ነገር ያስተዋልኩ ሰው ነኝ። በትንሽ አመታት ብዙ ነገር የተገናዘብኩ ሰው ነኝ። በትንሽ አመታት ሰውን የመዘንኩበት ሰው ነኝ። ገባችኋ? በተለይ እቺ 6-5 አመቴ በጣም ህይወቴ ላይ በቃ ፍቄ ማላወጣው መጥፎ የሚሆን ጥሩ ነገር አለ ተቀርጾ ለዘላለም ይቀጥላል። ከጸጸት ያውጣችሁ ፈጣሪ። ላይክ ባላልኩትኝ እንዳትሉ ያውጣችሁ። ሰው ሁሉ ወዶ አይደለም ለሚወደውና የማይወደው ነገር ላይ የሚገባ። አንዳንድ ጊዜ ፈልገህም ሳትፈልግም የምትገባበት ነገሮች አሉ።
ልጅነት የሚያጠቃ ነገሮች አሉ። እንደ በሽታው አሁን ኤችአይቪ ለአንድ ቀን ደስታ ብለው የዘላለም ህይወታቸውን ያጨልማሉ አይደል? እናንተም ለአንድ ቀን ላለመቋቋም ብላችሁ የህይወታቸውን ሙሉ ጸጸት እንዳትይዙ። ኧረ ችግር የለውም ምናምን ብዬ የማልፍ ሰው ነኝ። እኔ በህይወቴ ከማውቀው ለሰው መጥፎ ነገር አስቤ አላውቅም በጭራሽ፣ እያወቅኩኝ ማለት ነው። ግን አይ ቲንክ ስንወለድ መሰለኝ ፈጣሪ የሚጽፍልን ላይክ በዚህ መንገድ ታልፉታላችሁ እናንተ ምናምን ብሎ ፈጣሪ ይጽፈዋል መሰለኝ ገና ስንወለድ እዚህ ምድር ላይ ሳንረግጣት ማለት ነው። እና ከፈጣሪ ፍቃድ ደግሞ ማንም የሚያመልጥ ሰው የለም። በቃ ገና ስትወለድ እጅ ቆራጣውን ትወለዳለህ ካለ ትወለዳለህ። ገና ስትወለድ በዚህ መንገድ ታልፋለህ፣ ይሄን ሁሉ ይገጥመሃል ካለ ታልፋለህ። በቃ ሁሉም በሱ ጽሁፍ ነው። እኔ አላቅም እኮ ዛሬ አለው እያወራኋችሁ ነው አይደል? እየመከርኳችሁ ነው። ሌሎቻችሁ በሌላ ነገር ይመስላችኋል። ሌሎቻችሁ እንደ ጥሩ ነገር አስባችሁ ትሆናለች። ሌሎቻችሁ የምትጠሉኝ ደግሞ ቢሰቀጣችሁ ይሆናል። ይህን ነገር ሳወራ የምትወዱኝ ደግሞ ደስ ይላችሁ ሰሙት ይሆናል። ገባችሁ አይደል? ግን ዛሬ አለው ነገ ግን አላውቅም። ነገ ልሞት እችላለሁ። ነገ ሀብታም ልሆን እችላለሁ። ነገ ሆምለስ ልሆን እችላለሁ። ገባችሁ አይደል? እና ፈጣሪ በሚያደርገው ነገር አይሳሳትም። ድንግል ማርያም የድንግል ማርያም ልጅ የምጽፈው የሚያደርገው የሚፈጥረው ነገር አይሳሳትም። ሁል ጊዜ ትክክል ነው። ጀስታ ሙስሊሞች ከሆናችሁም ደግሞ በእምነታችሁም እንደዛ ማለት ነው። ገባችሁ አይደል? እና አትፍረዱ፣ ይፈረድብሃል ይላል ፈጣሪ። ብትፈርዱም አያገባኝም። እንደ ምክር ነው የምከርኳችሁ። 10 ጊዜ ብትጣሉ ግርጭት አለ። ኦፍኮርስ ግርጭት አለ። ከፋሚሊ ጋር ትጣላለህ። እኔም ሁሉም ቤት ላይ አለ። በየቤታችን ጓዳችን ስለሸፈነ ነው ሶሻል ሚዲያ ላይ ስለማናወጣ ነው እንጂ በየሁላችን ቤት የለም። እዚህ 5100 ሰው ህዝብ አላችሁ። አባታችሁ የከዳችሁ ሰው የለም? እዚህ ብር እናታችሁ የከዳችሁ የለም? ወንድሞቻችሁ፣ አክስቶቻችሁ፣ እህታችሁ፣ አጎታችሁ የለም? አያቶቻችሁ የሉም? አልተከዳችሁም? በእነሱ አልተጣላችሁም? ከነሱ ጋር አመት 2 አመት 10 አመት አልተዘጋጋችሁም ከነሱ ጋር? ጀስት የኛ ሀበሻ ችግራችን በውስጣችን ስላያዝነው ነው። በየወጣውን ጃጅ ለማድረግ እንሞክረው። ልጁ እናታችን ነው በየሁሉም ቤት አለ። ትጣላለ ግን ሶሻል ሚዲያ ላይ ስለማናወጣው ብር በሎቻችሁ አይደል? ይብሏችሁ። በቃ ቤት ከዷችሁ ይክዷችሁ። በተለይ ቲክታከር ሆናችሁ ነቨር ኤቨር ለሚመጣውም ትውልድ ፎቶ የቤተሰቦቻችሁ ባታሳዩ፣ ለራሱ የቤተሰቦቻችሁን ፎቶ ለራሱ እንዳታሳዩ ሶሻል ሚዲያ ላይ በጭራሽ። ገባችኋል? እና ምክር ያዙት። ያን ነገር ጨርሰናል። ከኮሜንት ጋር እናወራለን። እኔ ባይ ዘ ወይ ምንም አይመስለኝ እግዚአብሔር። እኔ እንዲህ ባለው ይሄ ህይወት ላይክ እንደ እሳት የፈተነችን ሰው ነኝ። ገባችሁ አይደል? ዝም ብሎ እንደማንም ሰው ባይ ዘ ወይ ልንገራችሁ፣ እግዚአብሔር ምንም አይመስለኝም። ይሄ ተረፋሳ የእሳት ራፊ ምናምን ብሎ ሲሳደው ሶሻል ሚዲያ ሰማቸው፣ ምንም አይመስለኝም። ምክንያቱም አላማ አለኝ። በዛም ቢሆን መጥቼ አላማዬን እያሳካው ነው። መንገድ ላይ ቢሆንም ግን እየቀረብኩኝ ነው። ታስእት
እንኳንም ይህን ሁሉ መንገድ መጥቻ አልፌ ሆምለስ ሆኜ አልቀረም። እንኳንም ወረቀት የሌለኝ ሆኜ አልቀረም። እንኳንም ደጅ ቤት ያልተሰጠኝ በየካምፕ ምዞር ሰው አልሆንኩኝ። ፈጣሪ መስገን የተሻለ ሀገር ደረሰኝ። የተሻለ ህይወት እየኖርኩኝ እና ከኔ ጋር ደግሞ ጸብ የያዛችሁ ሰዎች አብዛኞቻችሁ አልፈርድም፣ ከእናንተ ጋር እግዚአብሔርን አልፈርድም። ምክንያቱም 40 ዓመታችሁ 45 ዓመት 50 ዓመት አድርጋችሁ እስካሁን አላገባችሁም፣ ትዳር አልያዛችሁም፣ አልወለዳችሁም፣ ቤተሰብ አልመሰረታችሁም። ይህም የእናንተ ችግር ሳይሆን የፋሚሊ ችግር ነው። ይገባኛል። አልይዝላችሁም እናንተ ምክንያቱም ወንድሞቻችሁን ልታስተምሩ፣ እናቶቻችሁን ልታስተምሩ